ወይኔ ይሄ እንትኑ ከሌለ እኮ ማለት ነው ኖርማል ካሜራ ባይዘወይ የሚቀረጽበት ሲኖር ደስ ይላል። ዛሬ ግን የሚቀረጽበትም የለም ባይዘወይ። እኔ በይበልጥም ዝም ብሎ ነው የምቀርጽላችሁ ማለት ነው። ሰላም ውድና የተከበራችሁ የእሙቡታጅራ ቤተሰቦች እንዴት ናችሁልኝ? አላችሁ እኔ ጋር ያለው እግዚአብሔር ይመስገን። በያላችሁበት የእግዚአብሔር ሰላምና ፍቅር ይብዛላችሁ። እንግዲህ እንኳን ደስ አላችሁ። ጦርነቱ አብርዷል። ክብር ለሱ ሲሆን ጨንቆኝ ነበረ በጌታ በኢየሱስ ክርስቶስን በጣም ነበር የሚጨንቀው። በተለይ ከትላንት ወዳ ለምሳሌ ኢራን እንትን ኩዌት ላይ በተፈጠረው እንዴት እንደጨነቀኝ ማለት ነው። ወደ ዋናው ስገባ ወረዲ አሁን በረራ ሁሉም ሀገር ተጀምሯል መሰለኝ። እንግዲህ እንደዛው ነው አይመስላችሁም? በረራው እኮ ተጀመረ። ትኬት በረራ ማለት በቃ አሁን ሪል ነው። በቃ ምንኛውም ነገር ወጥተዋል፣ አለቀ፣ ተቋቁሟል። ወይኔ የሞተውን ይሄን ሁሉ ሰው ሞቶ ሊሆን ይችላል። እስካሁን አልወጣም። ይሄን ያህል ሞተ፣ ይሄን ያህል ምናምን የተባለ ነገር የለም። ወደ ዋና ስገባላችሁ እንግዲህ በዚህ ሳምንት እያንዳንዱ የሚነፋረቁብን የሚመጡብን እያንዳንዳቸው ማለት ነው። ይሄ እኮ ነው የሚያስለቅሳቸው። ወደው እኮ አይደለም የሚያለቅሱት። ይሄንን መኒ ፍሎስ ነው በቅናት ዘመን ሲቀጥል ከካሜራ ጀርባ ሌላ፣ ከካሜራ ፊት ለፊት ሌላ ሰው። አይገርምም? ግን በጌታ እና በቃ ሆይ ብለው ተመካክረው ተደዋውለው ነው የሚመጡት እንጂ እውነትም እናተሪ ይመስላችኋል እንዴ? ምክንያቱም ማለት ነው ከሚፖስቱት አንጻር ማለት ነው። አሁን ድጋሚ ፌስቡክ ላይ ብትገቡና ኢንስታግራም ብትገቡ ሌላ ፖስት ነው። ሀይሚዬ እንግዲህ ትላንትና አዲስ ፍቅረኛ ይዛለን መጥታለች። ታዲያ እሱም ደግሞ እንዲታወቅለት ምን እንዳደረገ ልንገራችሁ። ቲክታክ ላይ እንትን አደረገ፣ ኮሜንት ሰጣት ነው። እሷም ደግሞ እንትን አደረገችለት ማለት ነው። አይገርምም? ከዛ ደግሞ ከቲክታክ አታመልጥም፣ ከሶሻል ሚዲያ አመልጣለሁ የሚባል እዛ በት ነው። ልክ ማለት ነው ምን እንዳደረገ እሷን ሚዲያው ስታወጣው ከመቼው ቲክታክ ላይ እንዳወጡት ልጁን ብታይ ገርሞኝ ቲክታክ ላይ ይገባለሁ ማታ በቃ የእሱን ብቻ የሀይሚን የእሱን እያቀነባበረው ከመቼው ወይኔ ሰው ለካ አይተኛም እንዴ! ኬት እንዳመጡት ፋይሉ ጌታን እኔ አንድ ቀንም ልጁ አይቼም አላውቅም። በነገራችን ደግሞ ፍሪዙ ምንድን ነው? ፀጉር ሹሩባ ይሰራል እንዴ? እኔ ብትሰጠኝ ምን አለበት? ይኸው እኔ ኩንዱዶ ፀጉር አያድግ አይጨምር። ምስኪን የሙዬ ፀጉር እኮ እንደው እዚህ ሀገር ከመጣ በኋላ ነው ባይዞ የቀነሰው። አረብ ሀገር ስትመጡ ፀጉራችሁ ከለራችሁንም ልውጥውጥ ይላል፣ ፊታችሁ ብጉር ይሆናል። አያችሁ አሁን እንደኔ እንደው አሁን ጥሩ ነው። ሰሞኑ ብታዩ በጣም አበላሽቶት ነበረ። ስለዚህ ፀጉራችንም ቅንጥስጥስጥስ ይላል። እንደምትጠብቁት የፈለገ ብትንከባከቡት የፈለገ ብታረጉለት ፀጉራችሁ ያድግም፣ እንደው ይነቃቀላል። ለምን እንደሆነ አላውቅም። የዚህ ሀገር ጨውሮ ባይዘው። ሌላ በተረፈ ደግሞ ሩታም እንግዲህ ህይወት ይቀጥላል። እንዲ ያረገዘችው ልጅ የአብርሽ አይደል እንዲ ነው። ወይኔ ዘንድሮ ወይኔ በላቸው። ምክንያቱም የዘንድሮ ውብዬ ጋር የዘንድሮ እርጉዞች ግን በነገራችን ላይ ትዳር ፍቱ ነው እንደሚለው እርጉዝ ሆኑት ትዳራችሁ ፍቱ ነው መሰለኝ የሚለው። ምክንያቱም አንደኛ ሩታ፣ ሁለተኛ ደግሞ ይኸው ማናት የምትባለው የናሆም ባለቤት ማናት የምትባለው ውብዬ፣ ሶስተኛ ደግሞ እሙና ሳሚ አስቂኝ የሚሰሩት ምን ጉር ነው ወይ ዘንድሮ የዘንድሮ ትዳር ማለት ነው። ዘንድሮ ፍቅረኛ ሆነችው ልጆች እንዲሁም ደግሞ ፍቅረኛ ያላችሁ ልጆች ኦልሬዲ ተፋታችኋል፣ ተለቋችኋል ማለት ነው። አይ እንኳን አላፈቀርኩ አይገርማችሁ? እኔ እኮ ባለትዳር ነኝ፣ የሶስት ልጅ የአራት ልጅ አባት ነኝ፣ እናት ነኝ የሚባለው። አቤት የውሸት እሙዬ! አቤት። ሌላ በተረፈ የፊ ደግሞ ታሟል። የኔ አባት ከምር አንጀት ይበላኝ ምስኪን። ሌላ ማን ነው?
እያንዳንዱ ኢትዮጵያ ያሉት ዩቲዩበሮች በሙሉ ኔትፍሊክስ የሚሰሩት በሙሉ ምንድን ነው አይገርምም? ፋይል በሙሉ ከጀርባ ከካሜራ ጀርባ ሌላ ከፊት ለፊት ሌላ ናቸው የሚሰሩትን በሙሉ። እኔ እንጃ እኔ እንጃ ማለት እንዴት ነው እስኪ ጋይስ ለማስመሰል በቃ ሆይ ብሎ ለብሱ ታጥቆ ለማዋሸት እኮ ወጥተዋል። ምክንያቱም ለዚህ ነው ብር 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 እንዴ አይምሯቸው አደነዛቸው። እኛ የመዳም ስራ ከዚች ጋር የእነሱ ጭዋት እኝኝኝ እያሰኝ እነሱ ግን የብሩ ነገር ሂሳብ አድርገውበት ይሰራሉ። ለምሳሌ ብታዩ ደግሞ ታዲያ ሪል ከሆነ ለምን ዲት ሼር ይደራረጋሉ? አይገርማችሁም እንዴ? እርስ በራሳቸው ሼር ይደራረጋሉ። አይ እኛም ነቅተናል። እናንተ ፋራዎች ያልገባችሁ እንግዲህ ያልገባችሁ። እኛ ደግሞ በቅርቡ ግን ከነሱ ብዙ ነገር አለ። በነገራችን ላይ ሚስጥር ማለት ሚስጥር ማውጣት ባይዘው ከባድ ነው። ይህ ሁላችሁም እያንዳንዱ ቢሰሩት ሀይሚ እንደዚህ ናት። አሽቃበጣችሁ ጭንቅላታችን ላይ ወጣች ሀይሚ። በነገራችን ላይ ብሩክ በቃ ያለውን ባህሪውም ነው ሪስፔክት ማለት እግዚአብሔር ይመስገን። ብዙዎቻችን እንደ ከለራችን ባህሪያችን ይለያያል። ብሩክ ወንድሞቹ ራሱ እስኪያቸው ብቻ ተመስገን ማለት ነው። ሌላ በተረፈ ፕሊዝ አበረታቱ ሙኒዬን እንዲመለስ። ሰዓት በጣም ወርዷል። በጣም ከምላችሁ በላይ ከምር አይደብራችሁም እንዴ? አላሳዝናችሁም እንዴ? ቻው፣ ወዳችኋለሁ። መልካም